ጠዋት መጣች እሁድ ዕለት ታጠበች ተጠቀለለች ቆየች ይመጣል ተብሎ ማለት ነው ስትጠብቅ ከጠዋት ጀመረች እስከ ግማሽ ቀን ድረስ 6 ሰዓት ማለት ከ6 ሰዓት ሲሆን ለ6 ሰዓት ሄደች በቃ ግማሽ ቀን ተቀምጣ ቦታው ደግሞ የምትመጣበት ሩቅ ነው ከእልፌ ሰፈር ወደዛ አጃምባ ገብርኤል የሚባለው ከዛ ነው የመጣችው ከዛ ሸኛዋት በቃ ምን ማድረግ አይቻልም እኛም 8 ሰዓት 10 ሰዓት ላይ ቆይተን አልመጣም የዛን ሰዓት እንደዛ ሆኖ ሄደ እና ይከሰታል መብራት ሲመጣ እንደዚህ ይከሰታል ጠዋት ጀምሮ እስከ አንዳንዴ 4 ሰዓትም 8 ሰዓትም ይመጣል እስቲም አይሰራም አንድ ሰው መደገም ይቻላል ፔስትራ ግን 2-3 ካስክ ከሆነ ፔስትራ መስራት አይቻልም እንትኑ ኃይሉ ዝቅተኛ ነበር ማለት ነው መብራት ካለ አሁን ለምሳሌ ይሄ መጠኑ አንዱ ተቀንሶ የዚህኛው ብቻ ይበቃል ሰው ከመጣ አሁን እንደምታዩ ሰው ብዙ ቀዝቀዝ ያለ ነው ስቲም ካለ የስቲሙና የካስኩ መጠቀም ይችላል አንድ ካስክና አንድ ስቲም መደገም የሚችል ይመስለኛል በፊት እንደዛ መሰለኝ ሰው ደግሞ ተባበርሻል መብራት ደግሞ እንደዛ ከሆነ ደግሞ ይስተካከላል ይመጣል መሀል ላይም ሊመጣ ስለሚችል ምንም ማለት አይደለም ብዬ አስባለሁ የነሱ ጀነሬተር ኢንቨርተር ነው ኢንቨርተር እሱ በእሱ ስቶቭ መጠቀም ይቻላል ስቶቭ ምድጃ አይ ቲንክ ምክንያቱም ለማወቅ ግን እጠይቃለሁ ምክንያቱም ይሄንን ጠይቄሽ የፈለኩት መብራት ቢጠፋ እሱ በሱ የምንጠቀም ከሆነ አንድ ሰው ስቲም ካለ ውሃ ማሞቅ እንችላለን ይሄንን ነው መጠየቅ የፈለኩት በኋላ ይመጣል ብለን ተስፋ እናደርጋለን ኤዶም ነኝ ከፀጉር ቤት እንዴት ነህ ሰላም ነህ እግዚአብሔር ይመስገን ስትመጣ ደውልልኝ እኔም ልወጣ እችላለሁ በቃ ቻው